ካሪክን ማለት ነው ዛሬ የጠበቁትን ያክል አልፈራንም። ለምን አባቱን ያልፈራን? ለምን አባቱ አልፈራንም? እኔ ግራ ገብቶኝ እኮ ነው የምሬው። ዛሬ ያያችሁት ፕሬስ ኮንፈረንሱ ምን አለ? አርሰናልን ለመግጠም ጓጉቻለሁ። አርሰናል በእርግጥ በጣም ጥሩ ቡድን ነው። በዘንድሮ አይተናል። ሻምፒዮንስ ሊግ ላይ ፕሪሚየር ሊግ ላይ ያለው ውጤት ይመሰክራል። ጥሩ ቡድን ስብስብ አላቸው። ጥሩ የቡድን መዋቅር እንዳላቸው አውቃለሁ። ያንን አደንቃለሁ። ግን አለ ይሄንን አጋጣሚ እኛ በጥሩ መልኩ መመልከት አለብን ሲል ተናገረ። ጀሞ ምን ማለት ነው? እንዴት ነው እንደዚህ አይነት እሳት ነበልባል የሆነ ቲም ፊት ላይ ቆሞ ማለት ነው በጥሩ አጋጣሚ የምትመለከተው? ማለት ላንተ መፈተንህ በዚህ ቡድን ማለት ነው ደስታ ተሰምቶ ነው? አልገባኝም እኮ እንዴት አባቱን ቅብር እኔ ሰፈር ከሚውል አይደል እንዴ ዩናይትድን ብታሰለጥን ይሻላል ብዬ ምክር የሰጠው አንተ። ምክንያቱም በሳምንት አንዴ ነው የሆነ ጊዜ ደግሞ በ10 ቀን በ15 ቀን አንዴ በተጫወተበት ጊዜ አለ ይሻልሃል ባለን በተባበርነ እሱ ሜዳ ላይ እንጨርታለን። ችግር የለውም። ለማንኛውም ጀማአው የፊታችን እሁድ በአምዳስ ኢንተርቴይንመንት ላይ ኢቨንት አለኝ። እዛ ኢቨንት ላይ ታዲያ የዩናይትድ ደጋፊዎች የምትገኙበት 2 አዳራሾች ተዘጋጅቶላችኋል። በአካል ቆመን መበሻሸቅ መቻል አለብን። የምሬ ነው ማለት እግር ኳስ መዝናኛ መሆኑን ነው የምናሳየው። መታችሁ ቆንጆ ኢቨንት አሳልፈን የምትሄዱ ይሆናል። ካሪክን ግን ሜዳ ላይ እንገናኝ ብሏል አክቲቪስት ባሉት አደራችሁን። ይመቻችሁ። እሺ ጋርዲዮላ እንዳለው ከሆነ ማለት ነው ቡድን ውስጥ ያለው 100% የሚሆነው ችግር አውቀዋለሁ። እኔም ተጫዋቾቹም ያውቁታል ችግሩን፣ ግን ላንተ አልነግርም አለው ለጋዜጠኛው ዛሬ ፕሬስ ኮንፈረንስ ላይ ማለት ነው። እሺ አትንገረን ግን ፊክስ አድርገው እባክህ እና ፊክስ አድርገው። አያይዞም ሰውየው ማቲያስ ኑኔዝ ለነገው ጨዋታ ይኑር አይኑር ሹር አይደለም። ለምን ከቫይረሱ ማገገሙን ዛሬ ከሰዓት ነው የምናውቀው ብሎ ነው ፕሬስ ኮንፈረንስ ላይ የተናገረው። እንዲሁም ማሂዬ ቋሚ ሆኖ እንደሚጀምር አረጋግጦልናል። እኔ በሪኮ ሉዊስ ምክንያት ማለት ነው እኔ ማቲያስ ኑኔዝን በዚህ ነው ያለው ከጠብቀዋለሁ ይጠብቅ ያላቅም ኒኮ ጎንዛሌዝ አይ ዶንት ቲንክ ሶ ነው ያለው ባጭሩ ሲና በቃ ይመለስም አልጠብቁ ነው ነገሩ የሚመስለው። እና የይዙ ሌላ ደግሞ ስለ ሮድሪ ነው የተናገረው። ሮድሪን ደግሞ ያው ወደ ብቃቱ እስኪመለስ ትንሽ ጊዜ ስጡት ነው ያው ኤሲኤል ጉዳት ነው ምናምን ብሏል። ዋሬቨር ሮድሪ በጣም በቃ እኔ የድሩ እኔ 2000 የባሎን ዶር አሸናፊ ሮድሪ ይጠብቃለሁ ከዚህ በኋላ ማሰብ በጣም ከባድ ነገር ነው። ብቻ ነገ ወልቭስ ጣልን ማለት ፕሪሚየር ሊጉን 100 ጽፎ ይስጧቸው። በቃ እንዲያልኩ ጀማአው እጅግ ተጠባቂ ከሆነው ከኢትዮጵያዊው ደርቢ ጨዋታ በፊት አሰልጣኝ አርቴታ ጋዜጣዊ መግለጫ ሰጥቷል። ምን አለ የሚለውን እኔ እንደተለመደው ባጭሩ ቦፍ በረር ላስቃኛችሁ መጥቻለሁ። እናንተ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ውጤት ደግሞ ገምቱ። በቃ ትርፌ ስለስንት ትዘረራለች የሚለውን ኮሜንት ሴክሽን ላይ ደቅ አድርጎ እሺ። ወደ መረጃው ሳቀናላችሁ አስደሳች መረጃ ነገረን። አርቴታ ምን አለን? ካላፊዮሪና እንግዲህ ሂንካፔ ማለት ነው እሁድ ለማንቸስተሩ ጨዋታ ሊደርሱ ይችላሉ። እርግጠኛ ግን አይደለም። አንድ የልምምድ ጊዜ ቀረኛል። ታዲያ ከዛ በኋላ ማሳውቃችሁ ይሆናል አለ ጀማው። እንኳን ደስ አላችሁ። አርቴታ እንዲህ ካለ ሁለቱም ደርሷሉ ማለት ነው። መቼም ቢሆን ደርሰዋሉ ዝግጁ ናችሁ ብሎ መግለጫ አይሰጥም ጀማው ብገሉት ማለት ነው። ወደ ሌላው መረጃ ደግሞ ሲያቀና ምን አለ መሰላችሁ? ካይ ሃቨርት አለ ሙሉ ለሙሉ ለመጀመሪያ ጊዜ ለዚህ ጨዋታ ዝግጁ ነው። በቃ በፊትነሱም ረገድ በምንም ረገድ እጅግ ሙሉ ሆኖልናል ብሏል ጀማው። ከዛ በተጨማሪ አርቴታ ስለ ማንቸስተርም ጥያቄ ቀርቦለት ነበር። እንዴት ነው ተብሎ ነበር። እንግዲህ ማንቸስተር ቤት ውስጥ ልዩነት መፍጠር የሚችል የግል ክህሎት ያላቸው ወሳኝ ተጫዋቾች አላቸው። ታዲያ ይህንን መሆኑን ተከትሎ እኛ ሜዳ ላይ 90 ደቂቃ ሙሉ ትኩረታችንን በማድረግ እንግዲህ እያንዳንዱ የሚካሄዱ ኩነቶችን መቆጣጠር መቻል አለብን ብሏል ጀማው። ለማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ ጀማው። እሁድ ደግሞ ኳሱን ሰብሰብ ብለን የምናየው ቫምዳስ ነው የሚሆነው ጀማው። ቫምዳስ ላይ ልዩ ኢቨንት አዘጋጅቼ እየጠበቅኳችሁ ይገኛል ጀማው። በጊዜ ከተፍ እንድትሉ ቫምዳስ። ይመቻችሁ። ተጫዋቾቻችን ደግሞ ተመልሰዋል። ይመቻችሁ።